አብዛኛውን ከ70 እስከ 80% የሚሆኑ መድኃኒቶች ከምግብ በኋላ ነው የሚወሰደው። መድኃኒቶች ከምግብ በኋላ የሚወሰዱበት ምክንያት ደግሞ እነዚህ ናቸው። የመጀመሪያው ምክንያት መድኃኒቶች ከተወሰዱ በኋላ ጃይ ኢሪቴሽን፣ ጃይ አልሰር፣ ጃይ ብሊዲንግ፣ ኖዣ፣ ቮሚቲንግ ስለሚያመጡ መድኃኒቶች በኦራል ወይም በፒኦ ከተወሰዱ በኋላ የሆድ ቁስለት፣ ብሊዲንግ፣ የማቅለሽለሽ፣ የማስታወክ ምልክት ስለሚያሳዩ በዚህ ምክንያት መድኃኒቶች ከምግብ በኋላ ይወሰዳሉ ማለት ነው። ለምሳሌ እነ አስፕሪን፣ አይቡፕሮፊን፣ ዳይክሎፌናክ፣ ሜሎክሲካም፣ የአንቲ ዳይቤቲክ ሜዲኬሽን እነ ሜትፎርሚን፣ አሎፔሪን የሚባሉ ሜዲኬሽኖች ከምግብ በኋላ ይወሰዳሉ። የሁለተኛው ምክንያት ደግሞ ከምግብ በኋላ መድኃኒቶች የሚወሰዱበት ምክንያት ደግሞ አንዳንድ መድኃኒቶች ከምግብ ጋር ሲወሰዱ አብዞርቤሽናቸው ስለሚጨምር በዛውም በደንብ ኢፌክታቸው ስለሚጨምር ነው። ለምሳሌ የአንቲፈንጋል ሜዲኬሽን እነ ግሪስፖልቪን፣ ፍሉኮናዞል፣ ትራኮናዞል፣ ኬቶኮናዞል የሚባሉ ሜዲኬሽን በፒኦ ሲወሰዱ ከምግብ ጋር ሲወሰዱ በተለይ ደግሞ ከዳይሪ ፕሮዳክት ከእንቁላል ጋር ከተወሰዱ አብዞርቬሽናቸው በደንብ ስለሚጨምሩ በዚህ ምክንያት ከምግብ ጋር ይወሰዳሉ ማለት ነው።